በ1930 ተሰርቶ ጊዜና ዘመን ያልሻረው አስገራሚው መኖሪያ ቤት The Falling Water። When you enter into falling water from the driveway, you're coming into falling water through earth. የዚህ ቤት ጠበብት አርክቴክት ፍራንክ ሎይድ ራይት ይባላል። ከአሜሪካ ኢንስቲትዩት ኦፍ አርክቴክቸር ደጎት የሚለውን ስያሜ ያገኘ አርክቴክት ሲሆን ይህንን ቤት ሲሰራው ተፈጥሮን ኢንተግሬት በማድረግ ነበር። ኔቸር ከሰጠችን ግብዓቶች መካከል የድንጋይ የውሃና ተፈጥሯዊ ጫካን በመምረጥ ለመኖሪያ ቤት ምቹ የሆነ ኢንቫይሮንመንትን ፈጥሯል። ወደዚህ ቤትም ስንገባ የእረፍት ስሜት፣ ተፈጥሯዊ እይታ፣ ንጹህ አየርንና ዘመናዊ ገጽታን አንድ ላይ ተዋህደው እናያለን። And then on a cross access, you're immediately drawn to air to the outside on one of the terraces. And then if you're standing in the center of the room and you look over your shoulder to the fireplace, on cross access to that is going down to the stream through the hatch down to water. ለዚህ ነው ጊዜና ዘመን የማይሽረውን ታይምለስ ዲዛይን የምናገኘው። በዚህ አርክቴክት እይታም ዲዛይን ትሬንድ ነው ከሚሉ ይልቅ ፊውቸሪስቲክ ነው የሚለውን ሐሳብ ያጋራናል። በዚህ ኪነ ህንጻውም ይህንን ሐሳብ በደንብ አድርጎ ገልጾታል። ሎግ ኢንቴሪየሮች ነን። የተለያዩ ኢንቴሪየር እና አርክቴክቸራል ዲዛይን ከፈለጉ ከታች ባለው ኮንታክታችን ይደውሉ።